ቫይረሶች እነዚህ ደግሞ ከባክቴሪያዎችም በጣም ያነሱ በማጉያ መነጽርም ለመታየት የሚያስቸግሩ ናቸው። ኩፍኝ፣ ጉንፋን፣ ኢንፍሉዌንዛ፣ የልጅነት ልምሻ፣ ፖሊዮ፣ ኤድስ፣ ጆሮ ደግፍ፣ ማምፕስ እና ሌሎች በሽታዎችን የሚያመጡ ናቸው። ቫይረሶች እንደ ባክቴሪያ በራሳቸው የመኖር አቅም የላቸውም። ስለዚህም ወደ ሰውነት ውስጥ ከገቡ በኋላ የሰውነት ሕዋሳትን በመውረርና ወደ ውስጣቸው በመግባትና በመራባት ሕዋሳቱ የቫይረሶቹን ሥራ እንዲሰሩላቸው ያደርጓቸዋል። ወደ ሰውነት ሕዋሳት ውስጥ ዘልቀው መግባታቸው ደግሞ እነርሱን ለማጥቃት ችግር ይፈጥራል። እነርሱንም ለመግደል የሚወሰዱት መድኃኒቶች ብዙ ጊዜ አብረው የሰውነት ሕዋሳትንም ይገድላሉ። ስለዚህ የቫይረስ በሽታዎችን ማከም ያስቸግራል። ስለዚህም እነዚህን በሽታዎች ከማከም ይልቅ መከላከል አማራጭ የሌለው ዘዴ ነው። ለምሳሌ እንደ ኤድስ ላሉ በሽታዎች ዕድሜ ካልደረሰ ወይም ከጋብቻ በፊት ከወሲብ መራቅ፣ ከዚያም በኋላ አንድ ለአንድ መወሰን፣ ኮንዶም መጠቀምና ሌሎች የወሲብ ጥንቃቄዎች በማድረግ በሽታውን መከላከል ይቻላል። ክትባት ላላቸው ቫይረሶች ደግሞ ለምሳሌ ኩፍኝ፣ ፖሊዮ፣ ቢጫ ወባ፣ የውሻ በሽታ፣ ሬቢስ፣ ኢንፍሉዌንዛ፣ ኤችቢ፣ የጉበት ቫይረሶች እነዚህን ክትባቶች ቀደም ብለው በመውሰድ በሽታዎቹን መከላከል ይቻላል። ክትባቶች የሰውነታችንን የመከላከል ብቃት ከፍ በማድረግ ሰውነታችን ቫይረሶቹን እንዲቋቋምና እንዲያስወግድ ያደርጉታል።